አንዳንድ ግለሰቦች አሉ ገና መናገር ሳይጀምሩ እነሱ እኮ እንዲህ ናቸው፣ እነሱ እኮ እንዲያ ናቸው እየተባሉ ሌብል የተደረጉ። ይህ የሚሆነው ደግሞ እነዚህ ግለሰቦች በማህበረሰቡ ዘንድ ተቀባይነት ያላቸውን አስተሳሰቦች ብሎም የአኗኗር ዘይቤዎች ስለማይከተሉ ነው። እንደ አብዛኛው ማህበረሰብ ለኤክስተርናል ነገሮች ሪያክት አያደርጉም። ታዲያ ሰዎች ስለ ሲግማዎች በቅርበት ማወቅና መረዳት ሲያቅታቸው ስም ይለጥፉብሃል። የሆነውንም ያልሆነውንም አውርተው እሱ እኮ እንዲህ ነው ብለው ሞላልተው የሌለህን ስብዕና ያላብሱሃል። አሁን እንጂ ከዚህ ቀደም ባሉት ጊዜያት ሲግማ የሚባለው ፐርሰናሊቲ እንኳን ሪኮግናይዝ አልተደረገም ነበር። ይህ ሰው ዊርድ ነው፣ ዝምተኛ ነው፣ ኩራተኛ ነው ተብሎ ሌብል ይደረግ ነበር። ሲግማ ከሆናችሁና ከሌሎች ግለሰቦች የምትለዩበት ምክንያት የሚያሳስባችሁ ከሆነ እነዚህን 4 ነገሮች በመመልከት ራሳችሁን ብሎም ሌሎች ሲግማዎችን እንድትረዱ ያደርጋችኋል። ሲግማ መሆን በተፈጥሮ የሚገኝ ጸጋ አይደለም። ነገር ግን እንደ ማንኛውም ስኪል ተምራችሁ ማስተር ማድረግ የምትችሉት የአኗኗር ዘዬ ነው፣ ማንነትም ነው። ታዲያ ወደ ቪዲዮ ከመግባታችን በፊት ሰብስክራይብ ማድረጋችሁን ልብ በሉ። ድጋፋችሁ እጅጉን ይጠቅመኛልና። አንደኛ፣ ለምን እንደሆነ ባታውቅም ሰዎችን ማንበብ ትችላለህ። ስለ ሰዎች ለመረዳት ረዘም ያሉ ግንኙነቶች ወይም የፊት ለፊት ጨዋታዎች አያስፈልጉህም። ብዙ ሰዎች ማየት የሚሳናቸውን ትናንሽ ኤክስፕሬሽኖች ትረዳለህ። ስላይት አይ ሙቭመንት፣ ቦዲ ላንጉዌጅ በቀላሉ ታነባለህ። ግምት አይደለም ታዲያ። ሰዎች ውሸት ሲናገሩ መለየት ትችላለህ። የሆነ ነገር እየደበቁን ከሆነም እንደዛው። ይህ የሚሆነው ሁሌ ሰዎች የሚናገሩት ነገር ከኢንቴንሽናቸው ጋር ማች ስለማያደርግ ነው። ስለዚህም ሰዎች የገቡልህን ፕሮሚስ ሳይሆን የምታምነው እነዚህ ሰዎች የሚያሳዩን የቢሄቪየር ፓተርን ነው። ፓተርን ስል እንደ ሬፒቲሽን ወይም ድግግሞሽ ማለት ነው። የሲግማዎች ጭንቅላት ስለዛ ሰው ፓተርን ወይም ጸባይ፣ ተደጋጋሚ ጸባይ በደንብ ያውቃል። ከዛም በመነሳት ነው ጀነራላይዝ የሚያደርጉት። ያ ሰው የሚያወራውን ሳይሆን ድርጊቶቹ ላይ ፎከስ ያደርጋሉ። ይህ ነገር ማኒፕሌት ከመደረግ ፕሮቴክት ያደርጋቸዋል። ነገሮችንም በጣም እንድትረዱም ያደርጋቸዋል። አንድ የተረዳችሁትን ነገር ደግሞ ተመልሳችሁ አለመረዳት አትችሉም። ለሲግማ ሰዎችን ማንበብ መቻሉ ሰዎችን በቁጥጥሩ ስር ለማዋል አይደለም፣ ይልቁንም ራሱን ከአስመሳይና መጥፎ ሰዎች ለመታደግ እንጂ። ሁለተኛ፣ ሰዎች አንተን ማንበብ ወይም መረዳት ይከብዳቸዋል። የፊት ገጽታ ምን እያሰብክ እንደሆነ፣ ምን እየተሰማህ እንደሆነ ለሰዎች አያሳብቅም። ሌሎች ከፊታቸው ገጽታ ላይ እየተሰማቸው ያለውን ስሜት ማንበብ እጅግ በጣም ቀላል ነው። የሲግማዎች ፊት ግን ብላንክ ኤክስፕሬሽን ነው ያለው፣ ለማንበብ ያስቸግራል። ይህ ደግሞ ሰዎችን ደስተኛ አያደርጋቸውም። ምክንያቱም they can't figure you out፣ ስላንተ ማወቅ አይችሉም። ሶስተኛ፣ ሲበዛ ኢንዲፔንደንት ነህ። ያለማንም ሰው ቁጥጥር፣ ያለማንም ሰው እርዳታ ስራዎቻችሁንና ዴይ ቱ ዴይ ላይፍ አክቲቪቲዎቻችሁን ብቻችሁን ማከናወናችሁ ለሌሎች ሰዎች እንደ ስድብ ነው። አብዛኛው ህዝብ ሌላው ሰው ላይ ጥገኛ ስለሆነ ብቸኛ ኢንዲፔንደንት ሰው ሲያይ ይቀናል። ሙሉ ሰው ነኝ ብሎም እንዳያስብ ያደርገዋል። አንዳንድ ግለሰቦች አሉ ከጓደኞቻቸው ወይም ከሶሻል ሰዎች ጋር ተገናኝተው ሪፍሬሽ አድርገው ሪቻርጅ አድርገው የሚመለሱ። ይህ ነገር ሲግማዎች ጋር የለም። ብቻቸውን ሲሆኑ ነው ሪቻርጅ የሚያደርጉት። ከሰዎች ጋር ግንኙነት ካበዙ ባትሪያቸው ያልቃል። ለምሳሌ አንድ ጓደኛችሁ ስልክ፣ ላፕቶፕ ሊገዛ ነው እንበል። ስንት ሰው ያማክራል? ከስንት ሰው ጋርስ ነው ሄዶ የሚገዛው? ሲግማዎች ጋር
እንደዚህ አይነት ነገር የለም። ምን እንደሚፈልጉ ጠንቅቀው ያውቃሉ። የሚገዙት ስልክ ወይም ላፕቶፕ ለምን እንደሆነም ያውቃሉ። አጋዥ አያስፈልጋቸውም። ነገሮችን ብቻቸውን ያደርጋሉ። ሰዎችን ድጋፍ ከመጠየቅ ስለ አንድ ነገር ጎግል ቢያደርጉ ወይም ቻትጂፒቲን ቢጠቀሙ ይመርጣሉ። ኩሩ ስለሆኑ አይደለም። ከሌሎች እርዳታ መጠየቅ ከሰዎቹ ጋር ጊዜ እንዲያሳልፉ ስለሚያደርጋቸው ባትሪያቸውን ይጨርስባቸዋል። ይልቁንም ብቻቸውን ሆነው ጎግል ማድረግ፣ ቪዲዮ ማየትን ይመርጣሉ። አራተኛና የመጨረሻውን ነጥብ ከመነጋገራችን በፊት ሰብስክራይብ ማድረጋችሁን ልብ በሉ። አራተኛ፣ የሰዎች ስልጣን ብዙ አይስባቸውም። ባለስልጣን ስለሆነ ብቻ ሲግማዎች አንድን ሰው አያከብሩም፣ የተለየ ቦታም አይሰጡትም። ይልቁንም የሰው ልጅ የሚመዘነው በሰራቸው ስራዎችና በስብዕናው ነው ብለው ያምናሉ። ለጽዳቶች የሚያቀርቡትን ሰላምታ ነው ለሐኪሞች የሚያቀርቡት። ለጥበቃ የሚያቀርቡትን ሰላምታ ነው ለባለሀብቶች የሚያቀርቡት። ልዩነት ብሎ ነገር የለም። ሲግማዎች ለአንድ ሰው ከበሬታ ለመስጠት ጊዜ ይፈልጋሉ። ስለዛ ሰው ማወቅ፣ መረዳት ይፈልጋሉ። ገንዘብ ስላለው ብቻ፣ ውድ መኪና ስላለው ብቻ፣ ብዙ ሴቶችን ስለሚያወጣ ብቻ አንድ ሰው ክብር ይገባዋል ብለው አያምኑም። እናንተስ?